ሻሎም የተባረካችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ከፊታችን ጥቅምት 14 እስከ 15 ድረስ ታላቅ የሆነ የመንፈሳዊ ኮንፈረንስ በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተዘጋጅቷል። በዚህ ከጥቅምት 14 እስከ 15 ድረስ ለሁለት ተከታታይ ቀናት አርብና ቅዳሜ ሙሉ ቀን በሚቆየው ድንቅ መንፈሳዊ ኮንፈረንስ በወላይታ ሶዶና አካባቢዋ ላይ የምትገኙ ቅዱሳን በሙሉ በእለቱ በስፍራው በመገኘት የእግዚአብሔርን ጸጋ እንድትካፈሉ ለሁላችሁም ግብዣ ለማቅረብ ነው የመጣሁት። በእነዚህ ሁለት ተከታታይ ቀናት የእግዚአብሔር ወንጌል በኃይልና በስልጣን ይሰበካል። በአጋንንታዊ ስርዓት የታሰሩት ሁሉ በኢየሱስ ክርስቶስ ስም ባለው ኃይል ይፈታሉ። እግዚአብሔር ምስጢርን በመግለጥ የታሰረውን በመፍታት ያስደንቀናል። ጥቅምት 14 እና 15 ወላይታ ሶዶ ካገለገልኩ በኋላ ጥቅምት 16 2018 ዓመተ ምህረት አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ድንቅ የሆነ ደግሞ ሌላ መንፈሳዊ ፕሮግራም ተዘጋጅቷል። ስለሆነም ጥቅምት 16 ዕለተ እሁድ ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ ክራይስት አርሚ ኢንተርናሽናል ውስጥ በመገኘት የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። በእነዚህ ሁለት ቦታዎች ላይ በተሰማችሁ ጊዜ አሁኑኑ ተዘጋጅታችሁ በመምጣት እንድትባረኩ በድጋሚ ተጋብዛችኋል። እንዳትረሱ። ጥቅምት 14 እና 15 ወላይታ ሶዶ፣ ጥቅምት 16 ዕለተ እሁድ አዲስ አበባ ይሆናል። በተለይ አዲስ አበባ ያላችሁ ቅዱሳን በሙሉ ላሳስባችሁ የምወደው የቦታ ችግር ስላለብን ቀድማችሁ ከ12 ሰዓት በፊት በመምጣት በዋናው አዳራሽ ቦታ እንድትይዙና አርፍዳችሁ ለምትመጡ ሰዎች ደግሞ በሁለተኛው አዳራሽ በስክሪኑ አማካኝነት ከዋናው አዳራሽ ፕሮግራማችን በቀጥታ ስርጭት የሚቀርብ ይሆናል። እግዚአብሔር ይባርካችሁ። ጥቅምት 14 እና 15 ወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቸርች፣ ጥቅምት 16 ዕለተ እሁድ አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ይሆናል። መልእክተን ቶሎ ብላችሁ ለቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉ። ከርስ የሚሰበርበት ጸጋ የምንካፈልበት የእግዚአብሔርን እጅ የምናይበት ድንቅ ኮንፈረንስ ስለሆነ ሚስ እንዳታደርጉ እንዳትረሱ። በእነዚህ ቀናት ቀጠሯችሁ በዚህ ስፍራ ይሁን። እግዚአብሔር ይባርካችሁ። ጸጋና ሰላም ከሁላችሁም ጋር ይሁን። ሻሎም